እና እንደዛ እላችኋለሁ ውዶቼ። በጣም ደስላሳ ልስልስ ያለ ዳቦ ነው። እንደምታዩት ያው ሲቆረጥ ዳቦዬ ይሄን ይመስላል ማለት ነው። በጣም እውነት ልስልስ ያለ የሚያምር ዳቦ ነው። ይሄን ይመስላል ማለት ነው። ፍትፍት ያለ ቆንጆ ዳቦ ጋግራችሁ ብሉላችኋለሁ ወዶቼ። በጣም ነው ደስ የሚለው እንዴት ፍትፍት እንዳለ። እስኪ ጣዕሙን እንቅመሰው። ዋው ቢ ጓደኛዬ እና እንደዚህ የሚያምር እና የሚጣፍጥ ቆንጆ ለስላሳ ዳቦ ጋግራችሁ ብሉ። ይሄ ነበር ፓስታዬ የጋገርኩበት ማለት ነው። በዚህ ከስር እንደነገርኳችሁ እንትን አድርጌ የጋገርኩት በጣም ጣፋጭና ቆንጆ ዳቦ ጋግራችሁ። ሰላም ወዶቼ እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? እንኳን በሰላም ወደ ዩቲዩብ በሰላም መጣችሁ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ አብረን የውሃ ዳቦ እንሰራለን ማለት ነው። እኔ የሚጠቀሙ ግብአቶች እዚህ ጋር ጨው አለ፣ እንደ ፍላጎታችሁ ነው። እኔ አንድ ማንኪያ የተጠቀምኩት። እዚህ ጋር ደግሞ ሱካር አለ 2 ማንኪያ። እዚህ ጋር ደግሞ ካሜራ አለ በትልቁ በሾርባ ማንኪያ አንድ ነው ያደረኩት። እናንተ እንደ ፍላጎታችሁ መጠቀም ትችላላችሁ። እዚህ ጋር ደግሞ ሚዲዮ ወይን ዱቄት ወተት አለኝ ማለት ነው። እዚህ ጋር ደግሞ ዱቄት አለ እዚህ ጋር ደግሞ ዱቄት አለ እና እኔ የምጠቀመው ውሃ በጣም ያልሞቀ በጣም ያልቀዘቀዘ ለብ ያለ ውሃ ነው እና እጆቼ እጄን ታጥቤ ተዘጋጅቼ ነው መጀመሪያ። እና እነዚህ ግብአቶችን አንድ ላይ ነው የምጨምረው እኔ ማለት ነው። ለየብቻ ማረቅ አላረግም። ለየብቻ ይሄ እንደ እንትን በሙቋ ምናምን አላረገውም ማለት ነው። እሹን ወይም ደግሞ ካሜራውን እንደዚህ አቀላቅለዋለሁ ማለት ነው። እና ዱቄቱን ነፍቼ አዘጋጅቼ ነው እንዳልኳችሁ እጄንም ታጥቤ ያለው። ከዛ አንድ ማንኪያ እንትን እጠቀማለሁ፣ ቤኪንግ ፓውደር እጠቀማለሁ። ከዛ እንደዚህ ካቀላቀልኩት በኋላ አቦካለሁ ማለት ነው። እንደዚህ ካቀላቀልኩኝ በኋላ ዱቄቱን በደንብ አድርጌ ከግብአቶቹ ጋር ካቀላቀልኩኝ በኋላ አቦካለሁ ማለት ነው። ጥቁር አዝሙድ ወይም ደግሞ ነጭ አዝሙድ መጠቀም ብትችሉ በጣም አሪፍ ነው። በጣም ዳቦን ጣዕሙን የበለጠ ማለት ነው ያጣፍጠዋል። ነገር ግን እኔ ስለሌለኝ ነው። እና ይሄ ውሃ ለብ ያለ ውሃ ነው እና አብረን እናካ። እኔም ማቦካው ቀጠን አድርጌ ነው። ለምን ዳቦ በጣም ወፍራም ሆኖ ሲቦካ ጠንካራ ይሆናል እና እኔ ቀጠን አድርጌ ለስለስ ያለ ዳቦ እንዲሆን ማለት ነው። ብዙም ሳይቀጠን፣ ብዙም ከቀጠነ ጥሩ አይደለም። ብዙም ከቀጠነ ዳቦ ማለት ነው ወደ ላይ ሲመጣ ባዶ ይሆናል ውስጡ ማለት ነው። ስለዚህ አውጥቼ ጨርሼ እንመለሳለን አንድ ላይ እና ውዶቼ ይኸው ቪዲዮ እንዳይረዝምባችሁ ስለፈለኩኝ ነው። በኋላ ሲበስል እና ሲወጣ ደግሞ ማሳያችሁ ይሆናል። እና ይኸው እንደዚህ አብክቼ እተወዋለሁ ማለት ነው ለ1 ሰዓት። ብዙ አይቆይም። እኔ ዱባይ እንደምታውቁት በጣም ሙቀት ነው። እኔ ያለሁት ዱባይ ነው እና በዛኔ ደግሞ ለብ ያለ ውሃ ነው ያቦካሁት እና በጣም ቀላልና ጣፋጭ ለስላሳ የሆነ ዳቦ እንደዚህ በቀላሉ ቤታችሁ ሰርታችሁ ወይም ደግሞ ልክ እንደኔ መዳም ቤት ውስጥ ያላችሁ ሰርታችሁ መመገብ እና መጠቀም ትችላላችሁ ማለት ነው ውዶቼ። በኋላ ደግሞ እንዴት አድርጌ እንደምጋግረው ከስንት ሰዓት እንደሚቆይ ምናምን አሳያችኋለሁ። እና ዩቲዩብ ቻናሌን ስንታዩ ዩቲዩብ ይላል ሰብስክራይብ በማድረግ ላይክ፣ ሼር በማድረግ አስተያየታችሁን በኮሜንት ላይ በማስቀመጥ አበረታቱኝ እላችኋለሁ ውዶቼ። እና ሀገራችንን እግዚአብሔር አምላክ ሰላም ያደርግልን። መጨረሻ
መጨረሻ ላይ ሲቦካ ማሳያችሁ ይሆናል ማለት ነው። ሲቦካ ስንጋግር ወደ ፓትራ ወይም ደግሞ ወደ ማጋገሩ ስንሄድ የምንገናኝ ይሆናል። አያችሁ እኔ ብዙ ወፍራም አላደረኩትም፣ ብዙም ደግሞ እንትን አላደረኩትም ማለት ነው። ቀጠን አላደረኩትም ማለት ነው። መካከለኛ አድርጌ ነው እና ሰላም ሆኖ እንገናኝ። እሺ እና ወዶች ዳቦ ለመጋገር ሬዲ ይሆናል ማለት ነው። እኔ የምጋግረው በትልቅ ድስት ነው። ድስቱ ይሄ ነው። ሙቅ ውሃ ቶሎ ብሎ እንዲደርስልን ስለፈለኩ ሙቅ ውሃ ሞቅ ያለው ከዛ ሊጡ ወይም ዳቦውን ደግሞ ውሃ እንዳይነካ ከፍታ እንዲኖረው ትንሽ የድስት እንጠቀምኩት ማለት ነው። እናንተ ያላችሁ ነገር መጠቀም ትችላላችሁ። እኔ ግን ይሄ ስላለኝ ይሄንን የተጠቀምኩት እና መጨረሻውን ደግሞ በስሎ ሲወጣ ማሳያችሁ ይሆናል ማለት ነው። ቤቴን ሰብስክራይብ፣ ሼር በማድረግ አበረታቱን ቻናል ዩቲዩብን ማለት ነው። እና ቪዲዮ እንደረዝምባቸው ሲበስል እና እና ይሄ በጣም ትልቅ ድስቱ ማለት ነው። እንደዚህ ከድኜ አሁን እየበሰለ ነው እና መጨረሻውን ደግሞ ማሳያችሁ ይሆናል ሲበስል ማለት ነው። እና እስከዛ ድረስ እንገናኝ። ውዶች አያችሁ እንደዚህ ሆኖ በስሏል። ብላው ላይ ምንም ነገር የለም ማለት ነው። እኔ እንደዚህ ነው ቼክ ማረገው። እንዲህ ያማረ ዳቦ ሆኗል። ሲያልቅ ደግሞ ሲወጣ ማሳያችሁ ይሆናል ማለት ነው። እነዚህ በቀላሉ በቤታችሁ ውስጥ አንድ ድስት በመጠቀም እንደዚህ ቆንጆ እንዲህ ያማረ ዳቦ ሰርታችሁ ማብላት ትችላላችሁ ማለት ነው። አብሶ እኛ የሰው ሀገር ያለ ነው የመዳን ቤት የምንገኘው ልጆች እንደሚታወቀው የለም ማለት ነው። ቅጠል ምናምን አናገኝም። እንደዚህ ፍሮ ምናምን ደግሞ ለምንትን መጠቀም ለማትፈልጉ እንደዚህ በቀላሉ ማለት ነው ያማረ የኢትዮጵያ ዳቦ የመሰለ በጣም ለስላሳና ጣፋጭ የሆነ ዳቦ ጋግራችሁ ብሉ እላችኋለሁ ውዶቼ። ሀይ ውዶቼ፣ ይሄው እንደምታዩት ዳቦዬ መጨረሻው ይሄን ይመስላል ማለት ነው። እንደዚህ ሆኖ በስሎ ወጥቷል። ያለ በሰዓት ላይ ቀይረን ደግሞ አብረን ይሄው እንደዚህ መስሎ ወጥቷል ዳቦዬ። ይሄን ይመስላል ማለት ነው እና በጣም የሚያምር እና ለስላሳ በጣም ደስ የሚል ጣዕም ያለው ዳቦ እንደዚህ ይሄው ዳቦ ጋግራችሁ ብሉ እና እንደዛ እላችኋለሁ ውዶቼ። በጣም ለስላሳ ልስልስ ያለ ዳቦ ነው። እንደምታዩት ይኸው ሲቆረጥ ዳቦዬ ይሄን ይመስላል ማለት ነው። በጣም እውነት ልስልስ ያለ የሚያምር ዳቦ ነው። ይሄን ይመስላል ማለት ነው። ፍትፍት ያለ ቆንጆ ዳቦ ጋግራችሁ ብሉላችኋለሁ ወዶቼ። በጣም ደስ የሚለው እንዴት ፍትፍት እንዳለ እስኪ ጣዕሙን እንቅመሰው። ዋው ቢ ጓደኛዬ እና እንደዚህ የሚያምር እና የሚጣፍጥ ቆንጆ ለስላሳ ዳቦ ጋግራችሁ ብሉ። እኔ ይሄ ነበር ፓስታዬ የጋገርኩበት ማለት ነው። በዚህ ከስር እንደነገርኳችሁ እንትን አድርጌ የጋገርኩት በጣም ጣፋጭና ቆንጆ ዳቦ ጋግራችሁ